ይቅርታ እንትን አሁን ቀስ እያልሽ ቀዝቃዛ ውሃ ፊትሽን አጥበውሻል፣ ውሃ ጠጥተሻል። ቀስ እያልሽ ትነግሪኛለሽ፣ እኔ እጽፋለሁ። ከዛ ቁጥርሽን ትሰጭኛለሽ፣ ፎቶ ልከሽልኝ ቪዲዮ እሰራልሻለሁ ነገ። እሺ ቪዲዮ ያልተሰራ ነው ቤት ገብቼ የምልክልሽ። ያልተሰራ አይደለም፣ እኔ ነኝ የምሰራልሽ ቪዲዮ። አንቺ ፎቶ ብቻ ፎቶ ንጹህ ነው የምልክልሽ። ፎቶ ንጹህ ፎቶ ያው እኔ ጋር የለም፣ ቤት ነው ያለው። በቤት ስትገቢ ችግር የለም፣ ንጹህ ፎቶ አንስተሽ ትልኪልኛለሽ። እሺ እንዳያንጸባርቅ ምናምን ንጹህ ፎቶ ይታነሽ። ሞቱን ብሰሚ እንዳፈሪ አቡ ሞቱን ከሰማሽ እንዳፈሪኝ አቡዬ። ችግር የለውም እኔ ሰብር አለኝ። ማጣቱ ሰብራ ሰጣኝ እንጂ እንዳፈሪ። ሞቱን ከሰማሽ ወላሂ አቡዬ ንገሪ። ለምን እኔ ሞታለሁ፣ ግን ሳላዲንን ለሞት አልመኘውም ነበረ፣ ግን አላህ ያመጣው ምንም ማድረግ ስለማልችል እንዳፈሪ። እንደሰማሽ ብዙ ሰው ስለሚከታተልሽ አሁን ልጅ ታወጫለች፣ ግን እኔ ልጅ ከወጣ እኔ እንጃ ማያቴ ያለው አለም። አንቺ ግን ከሰማሽ አትፍሪ፣ ንገሪኝ። ችግር የለው ይገኛል፣ ኢንሻላህ በህይወት ይኖራል። እሺ ካሊድን አግኝተሽዋል? ካሊድ ነው የተገኘው አይደል? አሁን ሰላህዲን ነው የቀረው። አሁን ይኸውልሽ፣ አሁን አወጣልሻለሁ ፎቶ። ይሄ እንደዚህ አይነት ያለበት ቦታ መፈለግ ለአንቺም ለእኔም ጥሩ ስለማይሆን ዱዓ ነው የምታደርጉልኝ። እሱን ሰምቻለሁ። ያለበትን ቦታ አንድ ቪዲዮ አድርጌልሽ ታየዋለሽ። እሺ ማለት ካሊድ የት ነው ያለው? ካሊድ የት ነው ያለው? ደውሎ የት ነኝ ያለሽ እኮ ላሳይሽ እኮ ነው ፍቅር፣ ላሳይሽ። ታላቅየው ተገኝቷል ነው እያለችን ያለችው። የ10 ዓመትና እታቸው ስትወጣ ቆይ በደንብ ይግባኝ። መጀመሪያ ለመናገር እኔ መረዳት አለብኝ። አስረዳሻለሁ። አምሽሪ ተረጋጊ። የምጠይቅሽን ጥያቄ ተረጋግተሽ ከመለሽልኝ እኔ በደንብ ስለሚገባኝ እኔ አጭር ግልጽ የሆነ ቪዲዮ ፎቶቸውን ለጥፌ ስሰራ እናገኛቸዋለን። ግን አንቺ እረዳሻለሁ፣ እኔ ብሶት አለብሽ በጣም እና እንደምንም ብለሽ ተረጋግተሽ ለማስረዳት ሞክሪ ስጠይቅሽ። እሺ እኔ እናት እኔ እንዲገባኝ መከላከያ እንዲህ የ15 ዓመት ልጅ ትታው ስትሄድ እኮ 10 ዓመቱ ነበረ። ታላቅየው ካሊድ ስንት ዓመቱ ነበር? ታናሽየው ሰላህዲን ነው 10 ዓመቱ የነበረው። ታላቅየው ስትወጣ ከሀገር 13 ዓመቱ ከነበረ አሁን 15 18 ዓመቱ ኦኬ ደርሷል። ኦኬ ገባኝ። ምንድነው ይሄ? ጋላሪ ነው። ሚውት ነሽ ካሊድ፣ ሚውት ነሽ ካሊድ፣ ካሊድ ሚውት ነሽ ካሊድ። ቪዲዮሽ ጠፍቷል። ቪዲዮሽ ጠፍቷል። ካሊድ ሚውትሽን አብሪና ደግሞ የወታደር ፎቶ አትለጥፊ ማርያ፣ አይቻልም። እሺ አይፈቀድም። ታዩ በቃ ደውሎ እዛ ነኝ ያለሽ ስልክ ተደውሎባት ነው። አስለቅሳኝ ራሴን አመመኝ። ታውቃላችሁ ፈጣሪ ወይ እስክትመለስ ራሴን አመመኝ። ካሊድ ስልክ ተደውሎልሽ ነው? ካሊድ ስልክ ያስተጋባል። ስልክ አውርተሽ ስለመጣሽ ያስተጋባል። ወጥተሽ ተመልሰሽ ትገቢያለሽ። እሺ መልሲ ሳቢያት ሶፊዬ ፕሊዝ ኢንቫይት ሄራኬኝ። ሻቦይ ኔትወርክ የለሽም። ቅድም ነበር ኢንቫይት ያደረኩሽ ስልክ ቁጥሯን እንድትልክልሽ በውስጥ
ኦኬ ሶሪ፣ ቀይ ላይ ነበረ ፍሬሽ ያደረኩት። ራሴን አመመኝ በጣም። ሁለት ልጅ በአንዴ ማጣት ያሳዘናል። ግን አትሊስት ትልቁ መገኘቱ ትልቅ ተስፋ ነው። ትንሹ አሁን 15 ዓመቱ ነው ማለት ነው። ታላቅየው 18 እድሜው ሳይደርስ ይወሰዳል እንደ ውትድርና። ካሊድ አሁን ገብተሻል። መጣ አይደል? የወታደር ፎቶ አትለጥፍሽ እዚህ ጋር አይቻልም። ትልቁን ላሳይሽ ነው። ትልቁን ላሳይሽ። በቃ አታሳይኝ። ዩኒፎርም ለብሶ ነው የለጠፍሽው። የወታደር ፎቶ እዚህ ጋር መለጠፍ አይቻልም ውዴ፣ አይቻልም። እሺ አትለጥፊ። የትልቁን የወታደሩን ትቼ ሌላውን ነው የለጠፍኩት፣ ግን እምቢ አለኝ። ሌላው ቆይ አላንሳ፣ ከኋላ ይላንሳ። ይሄን ነበር የፈለኩት። ለምን እምቢ አለኝ? መጀመሪያ ላይ አብረው የተነሱት ፎቶ መጀመሪያ ያረግሽው የለም? እሱን አርጊው። ይሄ ነው አየሽው? ሲሄድ ጊዜ ይሄ ነው አየሽ? ይሄ ማለት ካሊድ ነው አይደል? የመጀመሪያ ካሊድ ነው። አዎ አየሽው? ካሊድ ነው። ስንት አመቱ ነበር? 13 አመቱ ነበር። አንቺ 13 አመቱ ነበር። ትቼው ሲሄድ ይሄ ነበር። እዚህን ጊዜ ብር ልከለት የማታ ትምህርት መልሼ ከዛ የቀኑ ሹፍርና ላስ እያስተማርኩ ነበረ ትቼ የመጣሁት ማለት ነው። ከዛም በመሃሉ ስልክ እየደወልኩ ስልኩ ሰጥ አለ። ማላጠፋብኝ እንዳልኩሽ ደውዬ የሚጠይቃቸው የለም፣ ጎረቤት ብቻ ነው። የጎረቤቱ ስልክም እንደ አጋጣሚ አይሰራ አለ። ከዛ መላ ሲጠፋብኝ ሚዲያ ላይ ብዬ ሲወጣ የሆነ ካሊድ ስምሽ ማን? እኔ እናት አንዴ ልጠይቅ። ነኢማ አንዴ እኔ መጠየቅሽን ብቻ ንገሪኝ። ልጽፍ ስለሆነ ነው። እሺ ነገ ቪዲዮን ስሰራ ቪዲዮ ላይ እንደዚህ ከረዘመ ብዙ እይታ ስለማይኖረው ልጁን ማግኘት አንችልም። አጭር ቪዲዮ ነው መስራት ያለብኝ። አሁን ስለ ሳላዲን ነው የሚነግርሽ። እሺ አዎ እኮ ስለ ሁለቱም ነው የምትነግሪኝ። መጀመሪያ ሊገባኝ ይገባለን የመሰራው ቪዲዮ። የመጀመሪያ ጥያቄ የዛሬ 5 ዓመት አንቺ ከሀገር ስትወጪ ካሊድ የመጀመሪያ ልጅሽ 13 ዓመቱ፣ ሁለተኛ ልጅሽ ሳላሐዲን ደግሞ 10 ዓመቱ። 10 በዩ በቃ 10። እሺ በጣም ጥሩ። አንዴ ካሊድ የአባት ስም ልትነግሪኝ ፈቃደኛ ነሽ? አይጠቅመኝም፣ ግን እሱ ምን አይጠቅም። ልጆችን ከተናገርሽው ችግር የለውም። ሁሴን ነው መታወቂያቸው። አሁን መታወቂያቸው ሁሴን ነው። አንቺ እያለሽ በሚማሩ ሰዓት ካሊድ ሁሴን ተብሎ ነው የሚጠራው መታወቂያው? ካሊድ እነሱ እንደፈለጉ ነው ልጆቹ የሚጠሩት። ከእኔ እሱ ራሱ ወይዛ ሄዶ ነው ካሊድ የፈጸመው። እኔ ቤቴ ውስጥ የሚጠራውን ግን ሌላ ነው። ትምህርት ቤት ነው ራሱ ካሊድ ብሎ ያወጣው። ትምህርት ቤቱን በካሊድ ነው የሚታወቀው። ዋናው በትምህርት ቤት ነው። እሺ ካሊድ ሁሴን የሀያት ስም ታውቂዋለሽ? ካሊድ ሁሴን ሃይደራ አልያ አውቃለሁ። በደንብ ነው የማውቀው። ለምን አላውቅም? ሃይደር ከሃይደር ይበቃል። እሺ ከዛ ሁለተኛው ሰላሐዲን ሁሴን ሃይደራ። ሰላሐዲን እናቷ ነኢማ ሙስጠፋ ሁሴን ጨፋ። ሁሴን ያኔ 3 አሳያቱ ይተበላሽ። ሃይደር እናት። እነዚህ ልጆች ናቸው። ልጆች ኦኬ። እናት ነኢማ ማን ያባትሽ ስም? ነኢማ ሙስጠፋ። የሀያትሽ ስም? ነኢማ ሙስጠፋ እኮ ሁሴን። ነኢማ ሙስጠፋ ሁሴን። ከሰውየው ጋር ደግሞ ይገናኛሉ ሲማቸው። እሺ ነኢማ ሙስጠፋ ሁሴን። ችግር የለም። የዛሬ 5 ዓመት ነው አይደለ ከሀገር የወጣሽው? የዛሬ 5 ዓመት አይደለም። እኔ ላስረዳሽ። የዛሬ 5 ዓመት አይደለም። ሳላዲን መጀመሪያ ሳላዲን እኮ መሬት ላይ ራሱ 1 ዓመት ነው። ነኢማ ረጅም ስለምታወሪ አሁንም ጊዜ ይሰጥሻለሁ። ከፈልሽ ካልጨረሽ ረጅም ስለምታወሪ የምጠይቅሽን ብቻ ተመልሽልኝና በኋላ 4 ዓመት ሳላዲን ከጠፋ 4 ዓመቱ ነው። እኔ ዱባይ ከመጣ 3ኛ ዓመት ሊገባ ነው። ኖ በአጠቃላይ አንቺ ቅድም ያልሽኝ ወደ ሱማሌ ስትሄጂ ከሀገር ስትወጪ ተመለስኩ። እሱን ፈለገ ተመለስኩ ወደ ኢትዮጵያ። ኦኬ እሺ። የዛሬ 5 ዓመት ነው ሱማሌ ሄድሽው? መጀመሪያ ይሆናል። አዎ ልክ ነሽ፣ ጎበዝ ነሽ። እሺ የዛሬ የተማሪ ግደለኝ እውነት።
እሺ ሶማሌ ምን ያህል ጊዜ ቆይተሽ ነው ልጆችሽ መጥፋታቸውን ሰምተሽ ልትፈልጊያቸው የመጣሽው? 9 ወር። አዎ የሰላህዲንን መጥፋት ኦኬ። የዛሬ 5 ዓመት ሶማሌ ሄድሽና ከ9 ወር በኋላ የሰላህዲንን መጥፋት ሰምተሽ ተመለስኩ። አዎ 9 ወር ሰምታሽ ልትፈልጊው ተመለሽ። እሺ ከዛ ከተመለሽ በኋላ ፈልገሽ አገኘሽው? አላገኘሁትም። ትልቁ ብቻ ነው ቤት ያለው። ሰላዲን እስከዛሬ አላገኘሁትም። አዎ ገባኝ። ትልቁን ብቻ አገኘሽውና ከዛም በኋላ ትልቁን ትቼ ሰው ነው ያመጣኝ። የሆነ ሴት እዚህ ዱባይ ያለች የሰላዲ የካሊድ ጎደኛ ነበረ። እንደዚህ የሚያለቅስ ቤታቸው እጄ ሲያለቅስ እንደዚህ ትፈልግ በቪዲያ እርጃትና እናንተ ጋር ትምጣ ብሎ ጠየቀናቱ። እናቱ እሺ ብላ በራሱ ሁሉ ነገር ችላኝ እዚህ ዱባይ አመጣችኝ። እሺ ወደ ዱባይ ከመምጣትሽ በፊት ከሶማሌ ከገባሽ በኋላ ኢትዮጵያ ውስጥ ስንት ወር ቆይተሽ ነው ወደ ዱባይ? አንድ አመት። አዎ ለፈለገ በእግሬ ነበር የሄድኩት እኔ ወደ ሀዋሽ ሁላ በእግሬ ነበር ሄጄ ቢፈልገው ፎቶን እያሳየው እንደብድ እስከዛሬ ያላበድኩ እኮ እኔ ራሴን ይገርመኛል እኮ ወላሂ ይገርመኛል። ለአንድ አመት ያህል ስትፈልጊ ቆይተሽ ሳታገኙ ቀርተሽ ወደ ዱባይ ተመለሽ። ወደ ዱባይ መጣሽ። ወደ ዱባይ መጣሽ ኮንትራት ቤት ነው? አዎ። ከዛም በኋላ ዱባይ ላይ እየኖርሽ በሶሻል ሚዲያ ልጅሽን እየፈለግሽ ከዛ እንዴት ነው ህገወጥ ሆነሽ ሰው ወረቀት ይሰራልሽ? በኮንትራት አይደል የመጣሽው? ከፍተሽ ነው? ኦኬ ላስረዳሽ ታዲያ እንዳይረዥምብሽ። እሺ ጠፍተሽ ከሆነ ጠፍቼ ነው ብትይኝ እሱን ብቻ ይበቃ። ያለነው ማወራው ውሸት ሳይሆን ያለ እርግጠኛ ነው የምንልሽ። ከዛ አንቺ አላየሽም መሰለኝ እኔ መጥቼ በ5 ወሩ ሴትዮዋን ለመንኳት ለግሬ እንደዚህ ልጅ ጠፍቶብኛል እንደዚህ ነው ብዬ ተኮንትራት ሴትዮዋ ሲነግራት ስልክ ገዛችልኝ። ደውዬ ጠይቃታለሁ ምናምን ስለ እሷ እንደገዛችኝ ቲክቶክ አላቅም የሆነች ሰዓዳ የምትባል ኮይት አለች እዚህ ስር ካለች አላቅም እሷን ጠየቅኳት። እንዴት ነው ቲክቶክ የሚሰራው ልጅ ጠፍቶብኛል እንደዚህ ማስታወቂያ መስራት ፈልጋለሁ አልኳት። ከዛ እንዳንቺም እሷ ቶሎ አላስገባችም። ስታስገባኝ ጊዜ እንደዚሁ ይሄ ሳይሆን የቅድሙን ፕሮፋይል እንደዚህ ያረኩና አስቀመጥኩላት ወደ ሰራች። ከዛም በኋላ እንደዛም እየፈለኩ እነ ሀሲያ እነ ተስፍሽ እነ ዙዙ ለሌላ ላወሩ ነበረ ትዝ ካለሽ እነሱ ቢያስገቡኝ ብዬ በቃ ልክ እነሱ ብር ሲለቅሙ አልተኛም ቁጭ ብዬ ናድር ነበር። እንደዛ እስከዛሬ እየሰራው ያለው ሁለተኛ ይሄ ልጅ ስልኩ ጸጥ አለብኝ። ትልቁ እየሰማሽ ነው? ስልኩ ጸጥ ሲል እየሰማሁሽ ነው በደንብ እናቴ። ያቺ መንገድ እየመጣሁልሽ ነው። ስልኩ ጠፋብኝ እያስተማርኩ እያለሁ ከዚህ ብሩን እየወሰድኩ ሹፍርና እያስተማርኩ እያለሁ ይኸውልሽ ትምህርት ቢሆን ቀን በመጀመሪያ ትምህርት ቤቱ ቀጥታ ነበር የምማረው። ሹፍርና ማስተምር ስለጀመርኩ ወደ ማታ ቀየርኩና ሹፍርና ወደ ቀን ቀየርኩ ለትልቁ ልብ በይ። ከዛን እንደዚህ እያደረኩ እያለሁ እማዬ ልመረቅ ነው አለኝ። ስለኝ ጊዜ 10,000 ላኩለት። አቡዬ 10,000 ላኩና የአንተ ደስታ ጁማ ነው የሚወስደው ብሎኛል። ጁማ የሚመጣው ሳምንት ጁማ ወስዳለሁ ስለኝ 10,000 ብር ላኩላትና ያንተ ደስ ያልኩና ራሱ ካላለፍ ከራሱ እኔ በኮምፒውተር አሳልፈልሃለሁ ችግር የለውም አንተ ብቻ በርታልኝ አንተ ብቻ ከሰው በታች እንዳትሆን በቃ ልጁን ለመንኩና ዘግቼ ማታ ካርድ አደረኩ የለም ተመልሼ ካርድ አደረኩ አቡ የለም። ከዛ በሁለተኛ ቀን ወጥቼ ሚዲያ ላይ ቀወጥኩ የኮንትራቱ ቤት ማለት ነው። ሲቀውጠው አሁን ቲክቶክ ወረቀቱን የሰራ ልጅና ብዙ ሰው ገባ። ምን ሆነሽ አሉኝ። አንዱ ልጁ መጣው ሁለተኛ ነው ማጥቼዋለሁ እንዴት ነው የሚሆነው ብዬ ቀወጥኩ። ሲቀወጠኝ ጊዜ መዳሙን አናግሮ እምቢ አለች። ከዛ እንደዛው ሰብሪ አርጊ በሲስተም ማለት ነው ይሄ የዛ ኮንትራክት በመጣሽ በአመትሽ ማለት ነው ይሄ የተፈጠረው የቀወጥሽው? የትልቁን የሚያጣውት በአመትሽ እሺ። ከዛም በኋላ እንደዛ እየጎተተችኝ 6 ወር ሞላችኝ እምቢ እያለች ማለት ነው። ከዛ እስከ 6 ወር በቃ በየቀኑ በዚህ ማለቅሳለሁ በዚህም ገዝት ይገባለሁ የለም እንደዚሁ እያበድኩ እያለሁ
አንድ ቀን ረመዳን ይወጣል የዛሬ አመት 2ኛ አመት ነው ሊወጣ ሲል ከሴባስዮ ጋር ትንሽ ደጋጫን ስንጋጭ በቃ እኔ አልፈልግም ራሴን ትክክለኛ አልሰራም በቃ ሸኙኝ አልኩት። የት ነው የምሸኝሽ? ቢሮሽ የለም አለኝ ሰውዬው። እኔ ዘመድ አለኝ ሸኙኝ እዚህ ዘመድ ጋር ውሰዱኝ አልኩት። ከዛ ለነሱ ደወል ከዛን አሁኑ ሲደውል ዋይፋ ምናምን ዘጉብኝ። አሁን ስንተኛ ወሬ 6ኛ ወሬ ጨርሰናል። 1 አመት ከ6 ወር ኮንትራት ቤት። ከዛም በኋላ አሁንም ተመልሼ የሆነች ማርያም የምትባል አለች እንደዚህ በሚዲያ ከልጆ የልጄ ሰበብ የምትምሉት ይጠብቁኛል ላይ ነኢማ ላይ የለችም ሲል ልጆቿ ችግር ይገጥማት ይሆን እንዴ ምንድነው ብሎ ቀጥታ ደወሉ። ቀጥታ ሲደውሉ አገኙኝ። ካገኙም በላይ እንዲህ ነው። እኔ ደግሞ ራሴ ያማኛል ልጆቼን ማጥቼ ከነሱ ጋር ጭቅጭቅ አልቻልኩም። ልጆቼን ካገኛችሁ እንደ እናት ሆኑልኝ ብዬ ለነሱ ሲናገር እሷ ወደው ለነሱ ደወለች። ከዛ ወደው ሰውየው ደወሉ። ሰውየውን አንጡልኝ አሉ። ከዛ ሰውየው ወዳ ወሰደኝ እነሱ ጋር ስራጅና ሲቲና የምትባላለች ወዳ ወሰዱኝ። ማታ መጥቶ ነገ ኢድ እንደሚባል ወላሂ ቢባይኔ ራሱ ትክክል አይደለም ያወራ ራሱ አታምኝም ትችያለሽ። ከዛ ነገ ኢድ እንደሚባል ቀኑን አውቃለሁ ትዝ ይለኛል። ጁማ ነው መሰለኝ የዛሬ 2 ዓመት እንደዚህ ሲወጣ ከዛ ወሰደኝ ሰውየው። ሲወስደኝ ፓስፖርት እና ዕቃ ሁሉ አስቀርቶ ወሰደኝ። ከዛ ልጁን ፓስፖርቱን ማንጣ እሷ ትንሽ ጭንቅላቷ ለልጆቿ ስለማማ ፓስፖርቱንም በስርዓት ስጠኝ እሷንም ስጠኝ ብሎ ለመኑ። አላህ ይስጠው ሰውየው ወሰደ ሰጠኝ። ከዛም በኋላ እኔ ለአላህ ብዬ ብር አንቺን አልጠይቅም የህግ የሚከፈለውን ብቻ ህዝቡ ይክፈልልሽ አለበለዚያ እኔ ለኔ የሚጠቅመውን ነገር 1 ብር አልፈልግም አለኝ። የዚህ ሀገር ታውቃለች 8000 ነው ኢቃማ የሚሰራው ታውቃለች በደንብ ተጠቅቀሽ። እኔ አልፈልግም የህጉን ብቻ ይክፈሉልሽና እኔ ሰራልሻለሁ። እስኪ እንደዚህ ልብሽ የተቃጠለውን ሄደሽ ምናልባት ሄደሽ ትሞክራለሽ አለኝ። አዎ አልኩት። ከዛ እኔ ያን የግማሹን ህዝብ አልከፈለልኝም ራሴን የሰራሁትን ለልጄ ትልቁ አረኩትን ከፍዬ አሰርቼ 2 ወር መዳም ቤት ገብቼ ሰርቼ ከዛ ሊብ ላይ ገብቼ ወደ ኢትዮጵያ ልሄድ ነው። ትልቁ ልጅንም ካገኘው በዛ ፈልጋለሁ ትንሹንም ደግሞ ወረቀት በትናለሁ። ከዛን ተመልሼ እሰራለሁ። ለምን እዛ ተቀምጬ ልጆችን ከተገኘው የትላንት ያወጣኝ አልተወመኝ ስለሆነ ተባቡሪ ተቀበሉኝ ብዬ አሁን ያልኩሽን ሴትዮዋ ጋር ድምጽ ያስኩላት እኔ አንቺን መቀበል ሰዓት የለኝም አለችኝ። ሄድኩ በቃ እንደወረድኩኝ ብዬ ልንገርሽ በቃ ተንከራተት ከሆነ የሀገሬ ልጅ ነበረ። ከዛ ሂቷ ከዚህ ደወለችላት ሂድላት እንደዚህ ከሌ ነኢማ አባጠዮ እንደዚህ አለች። አዲስ አበባ ውስጥ ነው ሂድና ተቀበላት አለች። ለምን እናቴን አባቴን ያውቃሉ እነሱ። ያ ልጅ ፈልጎ መጣ ወሰደኝ አደርኩ። ከዛም በኋላ ቃሊቲ ሄጄ ፎቶ መለጠፍ ጀመርኩ ማለት ነው በእግሬ። ከዛ እንደዛም እየፈለኩ አላገኘውም አቡዬ ተመልሼ ሲያልቅ ነኢማ በአመት ከ8 ወርሽ ማለት ነው ከዱባይ የገባሽው አይደል? ልጅሽ በአመትሽ ጠፋ። 6 ወር እንደምንም መዳም ቤት በስቃይ ቆየሽ። ከዛ ከ6 ወር በኋላ ወጥተሽ ይቅርታ መልስልሽ ቆይ ይቅርታ። ከዛን የኢዱ ነገ ሲባል መጣን ደስታ ሳልነግርሽ የኢድ የሳለዲን እሬታ ነው ያለብኝ ይቅርታ። ከዛን የኢዱ ቀን መጣን። የኢዱ ቀን ስንመጣ አመት ሞላ አመት ከምናምን ሞልቷል። እንትና ማን ነው ይሄ ትልቁ? ከዛን ደወልና መደወል አልችልም የት ነው ያለው መናገርም አልችልም። ቪዲዮ ይቀዱና ዱባይ ያለሽ ማለት ነው ገና ኢትዮጵያ ሳትገቢ ደወለልሽ። ኮሱን እኮ ስለዘለልሽው ነው። ኢትዮጵያ ያለው ደውሎልኝ ማያለኝ ታየሰጠሽኝ እናቴ በጠፋ በ8 ወሩ ደወለልሽና ደህና ነኝ አለ። አዎ ደህና ነኝ ግን መናገር አልችልም አለኝ። ኦኬ እኮ ማውራት አልችልም ግን በህይወት አለው ደህና ነኝ አለሽ። ያለውትም እስካሁን ራሱ ደህና ነው ያለውትም ውትድርና ነው አለሽ። በጠፋ በ8 ወሩ ደውሎ በህይወት መኖሩንና ደህና መሆኑንና ውትድርና መሆኑን ካልድ ትልቁ ልጅሽ ነገረሽ። ጥሩ አሁን ቀጥይ። ወደ ኢትዮጵያ መጣሽ። ከዛ ወደ ኢትዮጵያ ሳልመጣ አመት ሞላ ያኒ ሳልሄድ አመት ሞላ። አሁን ከዛ ወጣውና 2 ወር ሰራው አይደለ ታዲያ ሳልሄድ የወረቀቱ እስከሚያልቅ ድረስ 2 ወር ሰራው። አሁን ከዛም በኋላ ለክ ከዛ ሲመጣ ወደ ሜት መጣውና መሄድ አለብኝ በቃ ከቻልኩ እዛም ሄጄ ማያለው ካልቻልኩ ደግሞ በቃ የሳለዲ ወረቀት መለጠፍ አለብኝ ብዬ ሄድኩ። መጣው ወደ ቤት ይሄ ልጅ ቤት መጣው። ሲመጣ ማታ ደወላ
ማታ ደወለና ብዙ ሰዓት ብዙ ረጅም አወራን። እንዴት እንደጠፋ ምን ሆኖ እንደሄደ በቃ ስለኔ ነው ማወራው። በቃ አንቺ ስለ ሰርግ ስለምትርሽ እኔ አንቺ ምን ሆኖ እንደሄደ የነገረሽን ንገሪና እኛም እንዲገባል። አዎ አሁን ለምንድን ነው አንተ እኔን እንደዚህ ሚዲያ ላይ ያለቀስኩ እያለሁ ለምንድን ነው ሄድከው? ለምን ስለው እማ ሰው ሆኜ ከዚህ ካወጣው የሰጠኝንን ማወራት አሁን አልችልም። እነሱ ስልክ የሰጡኝ በሳምንት ነው የሚሰጡኝ። ከዛም በኋላ ደግሞ ስልካቸውን ይቀዳሉ። ስለዚህ ችግር ስለሚደርስብኝ እኔ ሰው ሆኜ ቆሜ ከዚህ ሲወጣ ነው ሁሉ ነገር የሚያጫውትሽ። ብቻ የሚፈልገውማ አንቺ አታልቅሽብኝ፣ አንቺ ለኔ ኖርልኝ፣ ሰለድኝ ምንም አይሆንም ብሎ አጫውተውኝ ሰላም ብሎኝ ከዛን ቆርቅሬ ነበር። አንቺ እንደቆረቆርሽኝ ማን ነው ማወቅ ፈልጋለሁ። የኪራይ ቤቶች ነው አብሮ የምትውሉ ልጆች ነው ማን ነው? መናገር አትችልም? ወደዛ ራቅ ብለህ ከኔ ጋር ማውራት አትችልም? ስለው ስልኩን ይሰጡናል ግን ይቀዳሉ። ስለሚቀዱማ ችግር ስለሚመጣብኝ እዚህ ሆኜ ችግር አላወራም። ሰው አርጎኝ ከዚህ አላህ ካወጣኝ እነግርሻለሁ፣ ሰፊ ሆነን እናወራለኝ አለኝ። በዛ ስለኝ ጊዜ ካፍቶኝ አለቀስኩ። ከዛ ሲያለቅስ እሱ ዘጋብኝ። ከዛን አልደወልኩም። እሺ እስካሁን ድረስ ካልዲ ይደውላል? ደህና ነው ካልዲ? በአንድ ወር በ3 ወር ነው የሚደውለው። እንደፈለገ አይደውልም። የመጀመሪያ ቦታ አይደለም፣ ራቅ ብሏል ከመጀመሪያ ቦታ። አዎ ግን ዋናው ግን ይደውላል። በህይወት አለ፣ ደህና ነው። አዎ ይደውላል። አዎ ጥሩ። ስለዚህ አሁን ኢትዮጵያ መተሽ የሰላህዲንን እየለጣጠፍሽ ነው ያቆብነው። ከሱ ጋር ቀጥይ። አዎ የሰላህዲንን መጥቼ እየለጣጠፍኩ ነበር። የለጠፍኩትንም አለኝ። የሰራሁትን ቪዲዮ ከኤቢኤስ ላይ የሚያወጣውትም አለኝ። አቡዬ እምቢ አሉኝ። በቪዲዮ አቅርቡኝ ሲሉኝ በቪዲዮ አናቀርብም በድምጽ ብቻ ነው አሉኝ። ብር ከፍዬ አለኝ። የሱን ካርድ አለኝ። ካርዱ የተደረገኝ ሁሉ አለኝ። ከዛን እሱ እዛ ደርሼ ነው ዝም ብዬ ያኔ ስለ ነገር አላቅም። ዝም ብዬ ሄድኩ። ሲሄድ ወረቀት አንጫሉኝ። ወረቀት የመጥፋቱን ረጋ እንትኑን ከቀበሌ ከቡልቻ ሁሉም አውጪ ያሉኝ። አወጣው። ሁሉም ነገር ሄጄ አውጥቼ መከልከሻ ለጥፌ ኮሚኒቲ ሁሉ አርጌ ከዛን ያው እንደዚህ ይዟለሁ። ቪዲዮውን ልክልሻለሁ። ያኔ እንደዚህ ያስኩትን ቪዲዮ ከዛ ይዤ ገባው። ይዤ ሲገባ እኔ ቪዲዮ ነው የሚፈልገው ሰው ቪዲዮ እንደ ቲቪ እንደሚሄድ ነው የሚፈልገው። እንደዚህ በድምጽ አልፈልግም። ፕሊዝ እከልም ወለዲ ማማ ጃይ እከልም ወለዲ ጃይ እከ ከዛ ዝጊ በሩን ዝጊ። ከዛ ከለከሉኝ። ሲከለከሉኝ ያን ነገር አፈጽሜ የህጉን መሰረቱን አክብሬ ጨርሼ ገባው። ገብቼ አሁንም ድጋሜ ጠየቁኝ። የወረቀት ላይ ያለውን ትቶ ድጋሜ ጠየቁኝ። በስርዓት ሲጠይቁኝ ያኔ ቃላት አንድ ነው ተናገርኩት። እንዴት እንደጠፋ ምን ብሎ እንደወጣም ምን ሰፈር እንደወጣም ተናገርኩ። ከወረቀቱ ላይ ውጪ ያዩ እነሱ ሲጠይቁኝ ተናገርኩ። ከዛም በኋላ እኔ የምፈልገው ምንድነው ሲሉኝ ቪዲዮ ወጥቼ እንደዚህ ማውራት ፈልጋለሁ። ሰው እንደሚያቅልኝ ነው የሚፈልገው። ወይ ጎዳና ላይ ሆን ይችላል ወይ ሰው ወስዶ ይሆናል ስለማይታወቅ እኔ ማሄድ ደከመኝ። የሰው ሀገርን ቁጭ ብዬ በሚዲያ እየሰራው ነበር። አሁንም መጥቼ ደግሞ እኔ አቅም የለኝም ዞሬ ለመፈለግ እና እናንተ በቲቪ አርጉልኝ ስለው በቲቪ እኛ ጋር አይሆንም። በቲቪ የሚሆነው ሌላ ጋር ነው፣ እኛ ጋር አይደለም። እኛ ጋር ደግሞ በድምጽ ነው የምናሳልፈው አሉ። ያው እሺ ብዬ በአንድ ጊዜ መልእክት ብቻ ከሆነ 1000 ትከፍላለሽ። ደጋግሞ ከሆነ እንደዚህ ደጋግመሽ ትከፍላለሽ። እኔ ሀገር ውስጥ ስለሌለው ደጋግሜ እንደሚደረግልኝ 1 2 3 እንደሚደረግልኝ ከፍዬ ወደ ቤት ተመለስኩ። ከዛም በኋላ ፊንፊኔ ሄድኩና ቃሊቲ ቢያንሳ ምን ብዬ ልንገርሽ ያለበትን ቦታ ለጠፍኩ። እጄ ለጥፌ ከዛ አሸቱ ፈልጉልኝ አልኩና ሰው ጠየቅኩት። አሸቱ እየሰማሽኝ ነው? አዎ እየሰማሁሽ ነው። አሸቱን ጠየቅኩና አሸቱን ሲጠይቅ ቦታውን ነገሩኝ። እኔ አቡዬ ማንበብና መጻፍ አልችልም። ይሄን ሀል የቆየቱም ለዚህ ነው ነገሩኝ። ሲነግሩኝ ልጅቷ አላህ ይስጣትና በስርዓት መንገዱን መራችኝ። ሲደውልላት መጀመሪያ 1 ሳምንት ሙሉ ሲደውል ስልካቸው የተቀያየረ ነው የሚመጣው። የተቀያየረ በዚህ ሲደውይ በዚህ ደውይ ይላሉ። በዚህ ሲደውይ በቃ እንደዛው ሳይሰለቸኝ አቡዬ ቀንም ማታ ደውዬ ሲያገኘው መራችኝ። ልጅቷ እንደዚህ አይነት ቦታ እንደዚህ ያን ቦታ አለችኝና መራችን። ስትመራኝ ቀጥ ብዬ ሄድኩ። ብቻዬን ሄድኩና
ከዛን አወራችኝ ቪዲዮን ከኔ ላይ ተቀበለችኝ ከዛን በኋላ ስልኬንም ተቀበለችኝ ሰጣዋት ከዛ ነገርኳት እኔ እዚህ መቀመጥ አልችልም ምንም መሬት የለኝም የሚገባበት ቤት የለኝም አሁንም የገባውበት የሰው ቤት ነው ልጆችንም መጀመሪያ የክራይ ቤት እቼ ነው የሄድኩት እነሱንም ህቃዬንም ልጆችንም ተበታትኜ ነው ያገኘሁት አሁን እኔ በረንዳ ነው ያለው ልጆችን ለማሳደግ ነው ከሀገር የወጣሁት እዛ መመለስ ነው የሚፈልገው ለእናንተ ነሳውቄ ከቻላችሁ ኢንተርቪ እዛው ታረጉኛላችሁ ካልቻላችሁ ደግሞ ትንሽ ሰርቼ እመለሳለሁ ወረቀት ስላለኝ ቢሊስ ብዬ አሁን እንዳለቀስኩት አልቅሼ ቢሮ ገብቼ ወጣዋቡ ልብ አድርጉ እዚህ ጋር ቢሮ ገብቼ አልቅሼ ፎቶ አንሰጥቻት ከዛን ኢንተርቪው የምታረገኝ መሰለኝ ያው ስለማላቅ ነው ሄዶ ኢንተርቪው እንደሚደረግ ነው የመሰለኝ ስትገባ ሰው እኔን ብቻ አወርታኝ ፎቶን ተቀብላኝ እስከ 7 ወር እስከ 8 ወር ይፈጅሻል አለችኝ የሚቀድምሽ ሰው ስለሚያለ እስከዛ አንቺ ደውለሽ ጠይቅኛለሽ አለችኝ ስልክሽ ይሄ ነው ስልክሽ በጣም አስቸግሮኛል መጀመሪያም 6ኛ ስልክ ነው የሰራልኝ እኔ ብዙ መጻፍም አልችልም ፕሊዝ ስላት ችግር የለውም በዚህ ስልክ ደውይ ታገኘኛለሽ ሊቭ ላይ ሲሆንም ደግሞ እናስገባለን ችግር የለውም አለች እሺ ብዬ እኔ እህትሽን ላፍቼ መጣሁ ከዛ ቢኤስ ጋም ሄድኩልሽ አቡዬ እኔ እህትሽ በጣም ታገልኩ እኮ አቡዬ ብቻዬን ባይሆንማ ብዙ ቦታ ደርሽ ነበር አቡ ቢኤስ ሄድኩልሽ ይሄን እንዴት ነው የሚሄደው በምልክትና እንደ እብድ መንገድ ላይ ቆሜ ልጅ ጠፍቶብኝ ነው ቢኤስ ያሳዩኝ እየሄድኩ ነው እያልኩ ነው የሚሄደው አቡ እንደዛ አይነት ሰው እኮ ሰው ነው ሰው ይዞ የሚሄደው እኔ መንገድ ላይ ሄድኩ እንደዚህ አይነት ቦታ አሳዩኝ ልጅ ጠፍቶብኝ ነው ብዬ ነው የሚሄደው ሄድኩ ገባ ትልቅ ሰው ናቸው በር ላይ የሚቀመጡት ትልቅ ሰው ከዛ ገባው ሲገባ ሴትና ወንድ ናቸው ከዛ ወንዱ ወጣ ሴት አለች እነሱ ምንድነው ያደረጉኝ እንደዚህ ነው ያደረጉኝ መቼ ነው የጠፋው እንዴት ነው የጠፋው እሷማ አመት ነው የሰጠችኝ በቃ አመት ከዛ ልጅ ጠፍቶብኝ ነው የመጣሁት ይሄንንም በጥያቄ ነው የመጣሁት ደግሞ በጣም ከመንገድ ላይ በጣም የራቀ ነው በጣም ያን ጉርጓድ ውስጥ ነው ያላቸው መንገድ ላይ አይደሉም ከዛ ሄድኩልሽና እንደዚህ ሳለዲን ጠፍቶብኛል ስለ ካሊድ አላወራም ቦታውን ስላወቅኩ ማለት ነው እዚህ ቦታ ለምን ቦታውን አወቅኩ ያኔ እሱ ሄደ የምናገር አይደለም ከዛ እንደዚህ ሳለዲን ጠፍቶብኛል ብዙ ሰው እናንተ ጋር እየተገኘ ነው ለዛ ነው የመጣሁት ብዬ እሷን ፎቶ ተቀብላኝ ኢንተርቪው አላረገችኝ ቪዲዮ አልለጠፈችኝ ምንም አላረገችኝም እንጂ 1 አመት ነው ይፈጅሽ ከ1 አመት በኋላ ነው መምጣት የምትችይው እንጂ አሁን መጥተሽ አሁን ቪዲዮ ምናምን መስራት አይቻልም 1 አመት ነው ብዙ ሰው አለብን አለች እንግዲህ በኔጅ ስላልሆነ ትቼ መጣሁ እዛ እነሱ ጋር ሲገባ ሳላዲን ይዤ የሚመጣ ነው የሚመስለኝ እዛ ስትሄጂ ታገኛለሽ እንደዚህ ታደርጋለሽ ሲሉኝ ጊዜ ሄድኩ በቃ ከዚህ በርሬ ምንም ሳልይዝ አቡዬ እዛ ሄጄ መዘገባለሁ እዛ ሄጄ እንደዚህ ያደርጋለሁ ብዬ ብርር ብዬ ሄድኩ ሄጄ ሳልሳካ ሄሼቱ ጋር ገባሁ ኤቢኤስ ጋር ሄድኩ ፎቶቹን ብቻ ተቀብለኝ ያወሩኝ ነገር የለም ከዛ ትቼ ወጣሁ ከዛ ወዲያ እሸቱ አንዳንድ ሊብ ይገባል ሲጽፍ አያስገባኝም ብዙ ጊዜ ገባለሁ አያስገባኝም እንዴ ነው በቃ አቡ የሚልከርሽ ሌላ የቀረብ ጠይቅኝ እኔ አይምሮ የለኝም እሺ ኢትዮጵያ ምን ያህል ጊዜ ቆይተሽ ነው ወደ ዱባይ ተመለስሽው ምን ያህል ጊዜ ፈልገሽው 3 ወር ብቻ ነው ይሄን ሁሉ የፈሰብኩት ወደ ምንም ስለሌለኝ ማግባና ወምጫ ስለሌለኝ አይቆዩም እኔ ወዳው ነው የተመለስኩት ተመልሼ አሁን 5 ወር 6 ወር ነው እስከ 5 ወር ስራ አላገኘሁም ማንም ሰው ያቀኛል እስኪ ጻፉ ከዚህ ስራ ያላችሁ ሁላችሁ ብታቁኝ ብዙ ሰው የኔ ልብስ ያላችሁ ብዙ ሰው አላችሁ እስኪ ጻፉ 5 ወር ሙሉ ስራ ሳላገኝ ቁጭ አልኩ አቡ የኔ ፍርጃ አይተሻል ተመልሼ ሮጬ 7 ወር የቀጠረችኝ እሸቱ ጋር ለመመለስ ጓግቼ መጥቼ 5 ወር ሙሉ ስራ ሳገኝ ቁጭ አልኩ አሁን ዱባይ ከመጣሽ 5 ወርሽ ነው አሁን 6ኛ ወር ይዤዋለሁ ያው ይሄ 30 የሚመጣ 6ኛ ወር ነው ማለት ነው እና እኔ መናገር የምትፈልጉ ካላችሁ
ስልኬ ላይ አለ። በወሬ እዚህ ፕሮፋይል ስር አለ ስልኬ፣ እዚህ ፕሮፋይል ስር አለ ስልኬ። ምናልባት ደግሞ ካገኛችሁ እኔ ጋር ሳይሆን አቡ ጋር አምጡልኝ። ሞቱንም ካገኛችሁ ችግር የለውም። ጂብን በልቶ ልብስ ካገኛችሁ ሰለዲን እዚህ ጊዜ አባት የለውም። ይሁት እስኪ እዚህ ጊዜ አባት የለውም። ፎቶ ይታያቸዋል አይደለ? ልጆችን እዚህ ጊዜ አባት ከአላባት ውጭ ሆነ ይታችሁ አይላንድ እና ኮራሌ ለቅሜ ያሳደጉት ወላሂ ቢላሂ ማንም ያቀኝ ግን ውስጥ ያረረ አላለቅስም እላለሁ ግን አልችልም። አላለቅስም በቃ ይበቃኛል እላለሁ ግን ማቅባ የለውም የኔ እስከሚሞት ድረስ ከዛ ከታመምኩ ወዲህ ከደከመኝ ወዲህ ከወደኩ ወዲህ ልጄን ቢያገኝ እኔ አቡ ይቅርታ፣ በእናትሽ አቡዬ ይቅርታ፣ አቡዬ በጣም ይቅርታ አቡዬ። ናይማ ዋትሳፕ አለሽ? ሁሉ ነገር አለኝ አቡዬ። ኢሞም አለኝ ወስም አለኝ እና የስድን ያቃጠለች የሌላ ነገር ችግር የለም። ምኖሩ አሉ እኮ በቃ ትንሽ ቦዛለ ካሊድ እኮ ትንሽ ቢሆን አቡ ባልተዋል እኮ የመጀመሪያ እንደ መጀመሪያ እኮ አልሆነ። ብር ልካለው አለበስኩ አጌጥኩ እኮ አቡዬ። የሚያሳዝንሽ ነገር እኮ አቡ የሚያቃጠለች ንገርሽ አቡዬ። ካሊድ እኮ ዱባይ መጥቼ ብዙ ነገር ነው ያለኩለት እኮ አቡ። ይኸውልሽ ልብስ ገዛውለት፣ ስልክ ገዛውለት አቡዬ። የፈለኩበት ቦታ ሄዷል አቡዬ። ግን ሰለዲን ኮራ ላይ እንደለቀመ እኮ ነው ቀርቶ ወጥቶ የቀረው አቡ። የሚያሳዝነኝ እሱ ብቻ ነው እኮ። አይዞሽ ዋትሳፕ ላይ ቮይስ ልሻለሁ። አንድ ቀንም የጠየቀኝ ባገኝ ሰለዲን ደስ ይለኝ ነበር። ያን ቀን ቢሞት አንድ ቀን የጠየቀኝ ባገኝ ሰለዲን፣ አንድ ቀን የጠየቀኝ ሳላገኝ ልጄ እንደዛ ቀራኩ። አያሳዝንሽም? ልጄ አይላንድ እየለቀመ አይዞሽ እያለኝ ምንም ሳላገኝ እኮ ሰላም ካሊድ እኮ ኮርተዋል። አሁን ቢሞት ራሱ ካሊድ ይሻላል እኮ አቡዬ። ለምን ብትይ ስልክ ገዝተዋል፣ ይዘዋል፣ የፈለገውን አግኝተዋል። እንደዚህ አይነት ጫማ ፈልጋለሁ ባየስን እሺ ብዬ ገዛው እኮ አቡ። ግን የሰለዲን እንደዚህ እንደራበ እኮ ነው ማርያም የወጣብኝ እኮ አቡ። እሱ እኮ ነው ያቃጠለኝ፣ ሌላ ነገር እኮ አይደለም። አስታውሰዋለሁ ሲከፈት ሲበላ ሲጠጣ አስታውሰዋለሁ እኮ። ካሊድ እኮ ደህና ነው በቃ ይበቃዋል። የመጀመሪያ ረረን እንጂ ሰለዲን ነው እንጂ የተጎዳ። ነይማ በቃሽ፣ ተረጋጊ። እኔ እናት አይዞሽ፣ ውሃ ጠጪ። እና አሁን በደንብ ስለገባኝ ታሪኩ ጽፍ ያለው ነገ ጠዋት ቪዲዮ ሰራልሻለሁ እና ዋትሳፕ ላይ ቮይስ አድርጌልሻለሁ። የልጆችሽን ፎቶ ላኪልኝ፣ ነገ ቪዲዮ ሰራልሻለሁ። አይዞሽ። ናይማ ሰምተሽኛል? እርግጥ እንደሚሆንልሽ ልክ ከቤት ሲወጣ